ቆይ ግን እማዬ እኔ ለወግ ለማዕረግ እንድበቃ አትፈልጊም እንዴ? ለምን አልፈልግም የኔ ልጅ? እስቲ ተረጋግተን እናውራ። አልችልም እማዬ አልችልም። በቃ እኔ ከአቅሜ በላይ የሆነ ነገር እየሰማሁ ነው አሁን ላይ። ለምንድን ነው እኔን የማትረዱኝ እንዴ? እማዬ እኔን የምትወዱኝና የምታከብሩኝ ከሆነ እኔ የምወዳትና የማፈቅራትን ልጅ እንድትቀበሉ ይፈልጋሉ። ለምንድን ነው የማትረዱኝ ግን ይሄን ያክል? ቢያንስ እንኳን አግብቼ ከዚህ ቤት እስክወጣ ድረስ ታገሱኝማ እንዴ። ወዴት ትወጣለህ? ቤት አይደል እንዴ? አልመሰለኝም። ይቺ ልጅ እኮ ንጹህ ፍቅሬን ፈልጋ ነው ቤተሰቦቿን ጥላ ከኔ ጋር የመጣችው። እማዬ ለምንድን ነው ግን የማትረዷት? ንጹህ ፍቅርህን ብላ እቺ ቤተሰቧን ጥላ የመጣች ለአንተ ትሆናለች? አዎ እማዬ የኔ ፍቅር በለጠባት። በዛ ላይ እኮ ማንም ያላሳየኝም ማንም ያልሰጠኝም ፍቅር ነው የሰጠችኝ እሷ። እናሳ ምን ይሁን ነው የምትለኛው? ይኸውልሽ እማዬ ከዚህ በኋላ ማለት ነው ስለሷ አንድም ሰው መጥፎ ነገር ሲያወራ እንዳልሰማ። አንድም ሰው በገዛ ቤቴ ማላወራ እንዴ? እቺ ቤተሰቧን ጥላ የመጣች ጠቅመኛ ለቤተሰቡ ያለች ለአንተ ትሆናለች? ለምንድን ነው የማትረዱ ግን? ጥቅም ፈልጋ አይደለም ከኔ ጋር የሆነችው እሷ ልጅ። ደግሞ ቃሌ እውን ነው። አንድ ቀን ታይታላችሁ። እሺ አንድ ቀን ታይታላችሁ። እና ያለና ይንቀር ወይ ከአሁን በኋላ ማለት ነው ከዚህ ቤት ያለ ሰው ማለት ነው ከኔ ጀምሮ እማዬን ብትሆን ማለት ነው አንቺን እንደ ንግስት ነው የሚንከባከብሽ። እሺ በዛ ላይ አንቺን ማንም ሰው ቀና ብሎ እንዳይብኝ አልፈልግም። ማንም ሰው ቅድም እኮ ሁኔታዎች ትንሽ አበሳጭተውኝ ነው እንጂ እናቴ እኮ ምንም አላደረገች። በተናገሩ ንግግር እኮ ትንሽ ተከፍቼ ነው እንደዛ ያልኩት። ጥሩ ሰው መሆኔን ደግሞ ስትረዳ በራሷ ጊዜ መታ ይቅርታ ትጠይቀኛለች። እኔ ደግሞ ለልጇ ጥሩ ሚስት እንደሆንኩኝ በደንብ አድርጌ ያሳያታለሁ። እኔ ፍቅር ከአንቺ ውጭ አልፈልግም። ከሰማይ የተሰጠሽኝ መና አንቺ እኮ ነሽ። አንቺ ማለት እኮ ለእኔ የፍቅርን ትርጉም ያስረዳሽም ፍቅር ምን እንደሆነ ያወቅኩት ባንቺ ነው። አንቺ ማለት ለእኔ ሁሉ ነገር ነሽ፣ ስጦታዬ ነሽ። የኔ ፍቅር በማንም አልቀየርሽም። በል ሙገሳው ሌላ ቀን ይደርሳል። ግን የሰራተኛዋ ነገር እንዴት አደረግ ነው? አንድ መታለው የኔ ፍቅር ትባረራለች በመጣችበት መንገድ። አንቺን የሚናገር ሰው አይደለም እሷ ማንም ሰው ይሁን ይባረራል ከዚህ ቤት። እሺ ሰሚኛልሽ? ዛሬውን ኮተትሽን ሰብስበሽ ከዚህ ውልቅ በል። እቲ እኔ ሳልፈቅድ ከዚህ ቤት እንዳትውጪ ብለውኛል። እኔ አልኩሽ እንግዲህ። አይ ካልሽ ግን የከፋ ነገር ይገጥምሻል። ምን ታስፈራራኛለች? ሰው ታሙ እንዲፈርቱ አይነት እንደ ንግስት ነው የሚያኖርሽ ያልከኝ እንደ ውሻ ለማለት ፈልገህ ነው? ለነገሩ ልክ ነህ። ሴትነቴን አስንቄ አንተ ጋር እዚህ ስርስርህ በማለቴ ነው እንደዚህ የምታስድበኝ? ገና ከመምጣቷ እኔን ወፍ ዘራሽ። ለነገሩ ምን ታርክ እንዴ? የኔ ወድ አትበለኝ። በማንም ለቅምቅምና አረካስ ሰው ክብሬ እንዲወድቅ ካረክ በኋላ የኔ ወድ አትበለኝ። ለማባበል ጭራሽ እንዳሞክር። የኔ ፍቅር ምንድን ነው የተፈጠረው? ለምን ተረጋግተሽ አትነግሪኝም? ተረጋጊ አትበለኝ። ውርደት እኮ ነው ያከናነበችኝ። ሰራተኛ እኔን እንደዛ ታናግረኝ? ሰማኛለህ? እኔ በጨዋነት ንግግር ነበር ያናገርኳት። አንቺ ለዚህ ቤት አመጥኝም ባልኩኝ
አንቺ ምን አገባሽ? ወፍ ዘራሽ አስባልከኝ። አረ መናናቅ የታባቱ አውቃሽ ነው አንቺ ላይ አፋን የምከፍተው። ድሮም እኮ ድሃ ፊት ሰጡት እንደዚህ ፊት ነው የሚለው። አላውቀችም ማለት ነው። ልኳን ነው ማሳያት። አንቺ ደፋ ምንም እንዳላደረገ ሰው እዚህ ስራ ትፈሪያለሽ? አንቺ ነሽ የኔ ወደፊት ሚስቴን ወፍ ዘራሽ ላይ ተሳደቢው። ኧረ እኔ እንደዛ የሚል ቃል አልወጣኝም። ትሰሚኛለሽ ሴትዮ? በቃ ተናገርኩ መሰለኝ። ውጭልኝ። እሺ እትዬ ይምጡና እሄዳለሁ። የሰራሁበትንም አስበው ይስጡኝ። እኔ ገንዘብሽን አስቤ እሰጥሻለሁ። የስንት ቀን ያለሽ? እኔ አላውቅም። እትዬ ናቸው የሚያውቁት። እሳቸው ይምጡና ሳልም ሳላድር እሄዳለሁ። አሃ እናት ያዝናልሽ ከዚህ የት የምትቆይ መስሎሽ ነው አይደለ? ተሳስተሻል። እንዳታስቢው። ሄሎ አቦይ፣ ደህና ነህ? የት ሄደህ ነው? ቤት እኮ ስመጣ አጣሁ። ፈልጌህ ነበረ። ኦኬ ሄድክ እንዴ? ለስራ ነው? ትንሽ ደበረኝና የሆነ አንዳንድ ነገር ላማክርህ ፈልጌ ነበር። አረ ችግር የለውም፣ በስልክም ቢሆን እነግርሃለሁ። አባዬ ግን ለምንድን ነው እናቴ ቅድስትን ያልወደደቻት? እንዴ አባዬ፣ እናቴ እኮ ለኪዲ ልኩን ያለፈ ጥላቻ ነው ያላት። አማች ሳይሆኑ ለግድያ የሚፈላለጉ ጥላቶች ነው የሚመስሉት። አይ አባዬ፣ በዚህ አይነት እኮ እኔ እዚህ ቤት ትዳር መስርቼ የምኖር ሁሉ አይመስለኝም። ቆይ አይደለም አባዬ፣ ማን ልስማሽ እንዴ? ማን ልመን? እኔ ግራ ገባኝ እኮ። ምንም አታስብ አባዬ፣ ትንሽ ጊዜ ብቻ ስጠኝ፣ ትንሽ ጊዜ። እኔ ልጅህ ምኞትን ሁሉ አሳካልሃለሁ። ብቻ እማዬና የወደፊት ሚስቴ ጥሩ የሆነ ግንኙነት ይኖራቸው፣ ሰላም ይፍጠሩ እንጂ አያሳስብህ አባዬ። እኔ እንጃ አባዬ፣ የሚሆን አይመስለኝም። እሺ እንዳልክ አባዬ፣ ሰላም ዋል። በቃ መልካም ስራ። እሺ ሻባሽ። ስሚ አንቺ፣ ማን ነው በቤቱ ፈላጭ ቆራጭ አድርጎሽ ልጅቷን እኔ በሌለበት የምደበድበው? በስንት ድካምና ልፋት የመጣችልኝን ማን ፈላጭ ቆራጭ አደረገሽ? ቆይና እኔው ዘራሽ ነኝ አትልም። እንደዛማ አትልም። ይሄ የራስሽ ሴራ። እርሶ ግን ቆይ ለምን ስነ ስርዓት አይኖሩትም ነው ወይስ እኔን ውሸታም ነሽ እያሉኝ ነው? እኔ ምን አቀልሻለሁ? ደግሞ አንቺ ነሽ ለእኔ ስነ ስርዓት የምታስተምሪ። ትሰሚኛለሽ? ምንም አይነት ነገር ወሬ አልፈልግም ከዚህ በኋላ። ሰው በቤቱ ወዴት ይሂድ? ነግሬሻለሁ። ሄላ ምንድነው? መጥቼ ስልኩን ላንሳው እንዴ? ለምንድን ነው የማታነሳው? ለማንኛውም ባለፈው የነገርኩህን ነገር ማድረግ እፈልጋለሁ። ይኸውልህ ባለፈው የነገርኩህን ነገር ማድረግ እፈልጋለሁ። እቻ አሮጊት መንገዴ ላይ ጣልቃ እየገባች እቅድ ልታከሽፍብኝ ነው እና እስከ
ከመጨረሻው ሸኛ ታስቤያለሁ። ባለፈው ሰጥሻለሁ ብለኸኝ የነበረው መርስ ላክልኝ። አሁኑኑ በቃ ሎኬሽን ልክልሃለሁ። ቻው ቻው በቃ ቡናው ለማን ነው? ላንቺ ነው? ኧረ ለትዬ ነው። መኝታ ቤት ይዘሽልኝ ነው ብለው። ምን ነው አመሟቸው እንዴ? አዎ ሳያማቸው አይቀርም። ቡና ፈልገው ነው። በቃ በዛው ልጠይቃቸው፣ ያው እንዳይቀየሙኝ። አንቺም ከምትደክሚ እኔ ባደርስላት ይሻላል። ይሻላል ብለሽ ነው? አዎ በዛውም ታዛዥነቴን ላሳያት። እሺ አንቺ አሮጊት፣ ከዚህ በኋላ እስትንፋስሽን ነው የማቋርጠው።